ሰላም ጤና ይስጥልን። የዕለቱን አጫጭር መረጃ ይዘን ቀርበናል። በረከት ገበሬዋ በጽኑ መታመሟ ተሰምቷል። በስውሯ ማርያም ጠፍቶ የነበረው ወጣት ሙሉቀን በአሳዛኝ ሁኔታ ሕይወቱ አልፎ ተገኝቷል። በሺዎች የሚቆጠሩ ኢትዮጵያውያን ከእስራኤል ሊባረሩ መሆኑ ተሰምቷል። ምክንያቱም እንደሆነ እንነግራችኋለን። የዓለም ዜናንም ይዘን ቀርበናል። እስከ መጨረሻው ተከታተሉን። ለቀናት ሲፈለግ የነበረው የወጣት ሙሉቀን ኃይሌ አስከሬን ተገኘ። ደብረ ብርሃን ላለፉት ቀናት በሰሜን ሸዋ ስውሯ ማርያም ጸበል ቦታ ተገኝቶ በድንገት ደብዛው ጠፍቶ የነበረው ወጣት ሙሉቀን ኃይሌ በሚያሳዝን ሁኔታ ሕይወቱ አልፎ መገኘቱ ተረጋግጧል። ባለፈ መጋቢት 4 ቀን 2018 ዓመተ ምህረት ከምሽቱ 5 ሰዓት ገደማ ሰው ጠራይ በማለት መታወቂያና ንብረቱን ትቶ ከጸበል ቦታው የወጣው ወጣቱ ሙሉቀን ከዚያን ጊዜ ጀምሮ ደዝባው ጠፍቶ ነበረ። ቤተሰቦቹና ወዳጆች ዘመዶቹ ላለፉት ቀናት በከፍተኛ ጭንቀትና ተስፋ ፍለጋ ሲያደርጉት ቢቆዩም ትናንት ግን አስከሬኑ ከጸበል ራቅ ብሎ በሚገኝ ጫካ ውስጥ ሊገኝ ችሏል። እንደ ወጣቱ ወንድም ገለጻ በአሁኑ ሰዓት አስከሬን ምርመራ ለማድረግ የሞቱ መንስኤ ለማወቅ አስከሬኑ ወደ ደብረ ብርሃን ሆስፒታል በመጓዝ ላይ ይገኛል። ወጣቱ ወደ ጸበል ቦታ ሄደው ለፈውስና ለበረከት ቢሆንም እንዲህ ባልታሰበና አሳዛኝ ሁኔታ ሕይወቱ አልፎ ለቤተሰቦቹና በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሐዘን ፈጥሮባቸዋል። ለወጣት ሙሉቀን ኃይሌ ቤተሰቦች፣ ዘመድ ወዳጅ መጽናናትን እንመኛለን። በረከት ገበሬዋ በጽና መታመሟ ተሰማ። በረከት ገበሬዋ በስር ላይ በነበረችበት ወቅት በገጠማት የጤና መታወክ ምክንያት በፖሊስ ሆስፒታል ተኝታ የነበረ ቢሆንም በወቅቱ በቂ ሕክምና እርዳታ ባለማግኘቷ በጤናዋ ላይ ከፍተኛ ጉዳት ደርሶባታል። እንደ ምንጮች ገለጻ የበረከት ህመም ከደም መርጋት ጋር የተያያዘ ሲሆን ለህይወቷም አስጊ ነው ተብሏል። ከእስር ከተፈታች በኋላ በተለያዩ የመንግስትና የግል ሆስፒታሎች ሕክምና ክትትል ስታደርግ ቆይታለች። ይሁን እንጂ ካለፈው ቅዳሜ ጀምሮ ጤንነቷ በእጅጉ አሳሳቢ ደረጃ ላይ በመድረሱ በአሁን ሰዓት በጦር ኃይሎች ሪፈራል ሆስፒታል ተኝታ በልዩ ባለሙያዎች ጥብቅ ክትትል እየተደረገላት ይገኛል። ቶሎ እንዲሻላት እንመኛለን። እስራኤል በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን ማሰርና ማባረር ጀመረች። የእስራኤል መንግስት በሀገሪቱ የሚገኙ ኢትዮጵያውያን የጥገኝነት ጥያቄዎችን ማሰር የጀመረ ሲሆን ከፊታችን ሚያዝያ ወር ጀምሮ እስከ 8,000 የሚደርሱ ወደ ኢትዮጵያ ለመመለስ ማቀዱ ተሰማ። የእስራኤል ከፍተኛ ፍርድ ቤት የሰብአዊ መብት ተሟጋች ድርጅቶች ስደተኞች እንዳይባረሩ ያቀረቡትን አቤቱታ ውድቅ ማድረጉን ተከትሎ የሀገሪቱ ኢሚግሬሽን ባለስልጣን ውሳኔውን መተግበር ጀምሯል። እንደ ሲቪል ማህበራት መረጃ በአሁኑ ወቅት በቁጥጥር ስር የዋሉ ስደተኞች ያሉ ሲሆን ጅምላ ስደት ከመጪው ሚያዝያ 10 ቀን 2018 ዓ.ም ጀምሮ በይፋ ይጀመራል። የእስራኤል መንግስት ጥር 2016 ዓ.ም ላይ ያሳለፈው ውሳኔ መሰረት በማድረግ ለኢትዮጵያውያን ጥገኝነት ጠያቂዎች ሰጥቶት የነበረውን የቡድን ጥበቃ አንስቷል። ይህም ውሳኔ ስደተኞች በሀገሪቱ የመቆየት ህጋዊ መብት እንዲያጡ አድርጓቸዋል። ስደተኞቹ ወደ ኢትዮጵያ ከተመለሱ ለከፍተኛ ደህንነት ስጋትና ለኢኮኖሚ ቀውስ እንደሚጋለጡ ድርጅቶች እየገለጹ ነው። በተለይ በሀገሪቱ ሰሜናዊ ክፍል ያለው ወቅታዊ ሁኔታ አስተማማኝ ባልሆነበት ወቅት ይህ እርምጃ መወሰዱ ወደ ጦር ቀጠና መመለስ ነው በሚል የተተቹ ይገኛሉ። የእስራኤል ኢሚግሬሽን ባለስልጣን በበኩሉ በኢትዮጵያ ያለው ወቅታዊ ሁኔታ ስደተኞችን ለመመለስ አስተማማኝ መሆኑን የውጭ ጉዳይ ሚኒስቴር ባደረገው ጥናት አረጋግጧል ብሏል። እስራኤል ቀደም ሲል ከኤርትራና ከሱዳን የመጡ ስደተኞችን ለመመለስ ተመሳሳይ ጥረት አድርጋ በከፍተኛ ተቃውሞ በፍርድ ቤት እገዳ መቆሙ ይታወሳል። አሁን ግን በኢትዮጵያውያኑ ላይ የተወሰነው ውሳኔ በፍርድ ቤት በመጽናቱ ግዴታው ወደ መፈጸም ተገብቷል። መረጃውን ያገኘነው ከፋስት ነው። ትራምፕ የኢራን የዩራኒየም ተቋማትን ለመቆጣጠር በሺዎች የሚቆጠሩ የምድር ጦር ሰራዊት ለማሰማራት እያሰቡ ነው። የግጭቱ አቅጣጫ ሊቀይር ይችላል ተብሎ የሚጠበቀው ይህ እርምጃ አሁን ላይ ከፍተኛ ትኩረት አግኝቷል። ዶናልድ ትራምፕ በሺዎች የሚቆጠሩ የምድር ጦር ሰራዊት በቀጥታ ወደ ኢራን ግዛት ለማሰማራት እያሰቡ መሆኑን ዘገባዎች ያመለክታሉ። የታቀደው ዘመቻ ከአየር ጥቃት ባለፈ ዋና ዋና
ስትራቴጂካዊ ቦታዎችን ማለትም ዋና ዋና የወደብ ከተሞችን፣ በፋርስ ባህር ሰላጤ ላይ የሚገኙ ደሴቶችን፣ የኢራኑም ክምችትንና ወሳኝ ኃይል መሰረተ ልማቶችን በቁጥጥር ስር በማዋል ቴህራን እጅ እንድትሰጥ ለማድረግ ያለመ ነው። በተለይም ስልቱ እንደ ኢራቅ ወይም አፍጋኒስታን አይነት መጠነ ሰፊ ጦርነት በማስቀረት በምትኩ ከፍተኛ ዋጋ ያላቸውን ግቦች ላይ ያነጣጠረ ውስን ግን ትክክለኛ ወታደራዊ አካሄድ ያደርገውታል። ይሁን እንጂ ተንታኞች የአሜሪካ ወታደሮች የኢራን መሬት ላይ እግራቸው ካስቀመጡ የሰፋ ያለ ቀጠናዊ ግጭት ሊቀሰቅስና መላው መካከለኛ ምስራቅ ወደ አዲስ አለመረጋጋት ሊያስከትል እንደሚችል ያስጠነቅቃሉ። ምንጩ ወርልድ ኒውስ ነው። በመካከለኛው ምስራቅ የተከሰተው ጦርነት በታሪክ ከፍተኛው የኤነርጂ እጥረት አስከትሏል። የዓለም ኢነርጂ ባለስልጣን ሶስተኛ ሳምንቱን የያዘውና በዓለም ሀገራት ላይ ከባድ ቀውሶችን ይዞ የመጣው የአሜሪካ እስራኤልና ኢራን ጦርነት በተለየ በኢነርጂ ዘርፉ ላይ ትልቅ ጫና አሳድሯል። የዓለም አቀፍ የኢነርጂ ባለስልጣን ስራ አስፈጻሚ ፋትህ ቢሮህል የተፈጠረው ችግር ሲያብራሩ በጦርነቱ ምክንያት የተዘጋው የሆርሙዝ ሰርጥ በኢነርጂው ዘርፍ ላይ በታሪክ ውስጥ ትልቁ ስጋትና እጥረት አስከትሏል ብለዋል። የሆርሙዝ ሰርጥ በቀን ወደ 20 ሚሊዮን በርሜል ነዳጅ የሚተላለፍበትና 20 በመቶ የዓለማችን የተፈጥሮ ጋዝ ንግድ የሚከናወንበት ወሳኝ ቀጠና ነው። ይህ መስመር በቶሎ ወደ ስራ ካልገባ በዓለማችን ሀገራት ላይ የታየው ተጽዕኖ ከዚህ በላይ ሊሆን ይችላል ብለዋል። በዓለም ላይ ዋና ዋና የነዳጅ አምራች ከሚባሉት ካናዳ፣ ሜክሲኮ፣ ብራዚል ጋር ተጨማሪ አቅርቦት ጋር ውይይቶች ቢካሄዱም የመካከለኛው ምስራቅ ኃይል ምርት ማካካስ እንደማይችሉ አስታውቀዋል። እንደ መፍትሄ ካነሷቸው ሀሳቦች መካከል የአውሮፓ ሀገራት በሩሲያ ላይ የጣሉትን ማዕቀብ ሙሉ በሙሉ በማንሳት የፈጠረውን ጫና ማቃለልና ተጨማሪ የመጠባበቂያ ነዳጅ ወደ ገበያ ማሰራጨት የሚሉት ተጠቅሷል። በዋናነት ግን የዓለም ሀገራት ከነዳጅ ኃይል በመላቀቅ ወደ ታዳሽ ኃይል ኢንቨስትመንት የሚያደርጉ ሽግግር እንዲያጠናክሩ አሳስበዋል። የኤሌክትሪክ ተሽከርካሪዎች በብዛት መጠቀም፣ የኒውክሌር ኃይልን መጠቀምና የንፋስና የፀሐይ ኃይልን አማራጭ በመጠቀም የነዳጅ ኃይል ላይ ያለውን ጥገኝነት መቀነስ እንደሚገባ ዋና ዳይሬክተሩ ተናግረዋል። የ12ኛ ክፍል ብሔራዊ ፈተና መስጫ ትክክለኛ ጊዜ ገና ባይጸድቅም ፈተናው ሰኔ ውስጥ እንደሚሰጥ ተጠቁሟል። የትምህርት ምዘናና ፈተናዎች አገልግሎት የ12ኛ ክፍል ሀገር አቀፍ ፈተና ምዝገባ መጋቢት 15 ቀን 2018 ከቀኑ 11 ሰዓት ተኩል እንደሚጠናቀቅ ያልተመዘገበ እንደማይፈተን በቲክቫ ኢትዮጵያ በኩል አሳስቧል። የተቋሙ ዳይሬክተር ዶክተር እሸቱ ከበደ ለምዝገባ የተሰጠው የወር ጊዜ መሆኑን ገልጸው ሁሉም ተሯሩጦ መመዝገብ አለበት፣ ያልተመዘገበ ተማሪ ሳልመዘገብ አመልጦኛል ቢል ምንም ማድረግ አንችልም፣ ቀጣይ ዓመት ይፈተናል ሲሉ አስጠንቅቀዋል። ወላጆች ልጆቻቸውን መመዝገባቸውን እንዲያረጋግጡ አስገንዝበዋል። መጋቢት 15 ቀን 2018 ዓ.ም ከቀኑ 11 ሰዓት ተኩል ላይ ሲስተሙን እንዘጋለን፣ ከዚያ በኋላ ማንም መመዝገብ አይችልም ነው ያሉት። በጀት ከተመደበ ፈተና አስፈጻሚዎች ከተሰማሩ በኋላ አዲስ ተመዝጋቢ ቢቀርም ለማስተናገድ እንደማይቸገሩ አስረድተዋል። ትክክለኛ ጊዜው ገና ባይጸድቅም ፈተናው ሰኔ ውስጥ እንደሚሰጥ ጠቁመዋል። ተመዝጋቢዎች ከ9ኛ እስከ 11ኛ ክፍል የተማሩበትን ውጤት ሊኖራቸውና አሁን ላይ 12ኛ ክፍል እየተማሩ ሊሆን እንደሚገባ ገልጸዋል። ድጋሜ ለሚፈተኑ ደግሞ 750 ብር ክፍያ በመፈጸም ከዚህ በፊት የተፈተኑበትን አድሚሽን ካርድ ማስገባት አለባቸው። 150 ብር ለምዝገባና ለእያንዳንዱ 6 ፈተና 100 ብር ተደርጎ ተሰልቶ ተፈታኞች ቢያንስ ኮስት ሼር እንዲያደርጉና ከፍዬ ነው በሚል ለፈተናው ትኩረት እንዲሰጡ ታስቦ የተወሰነ መሆኑን ገልጸዋል። ተፈታኞች በመረጡት የፈተና ማዕከል መፈተን እንደሚችሉ ያስረዱት ዶክተር እሸቱ ለምሳሌ አምና አርባ ምንጭ የተፈተነ ተማሪ ዘንድሮ አዲስ አበባ መጥቶ ከሆነ ለመፈተን አርባ ምንጭ መሄድ ሳይጠበቅበት አዲስ አበባ ካሉ ትምህርት ቤቶች አንዱ መርጦ የግል ተፈታኝ ሆኖ ይፈተናል ብለዋል። ዛሬው አጫጭር መረጃው በዚህ ጨርሰናል። ደህና ዋሉ።